ሰላም ጤና ይስጥልኝ እንደምን አላችሁ? አጫጭር የዝውውር መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በቀጥታ ወደ መረጃዎቹ ሄድላችኋለሁ። አብራችሁኝ ቆይታ አድርጉ። ማንቸስተር ሲቲዎች ቲጃኒ ራይንደርስን ለማስፈረም ከኤሲ ሚላን ጋር ከስምምነት መድረሳቸው ተረጋግጧል። ማንቸስተር ሲቲዎች ለተጫዋቹ ዝውውር 70 ሚሊዮን ዩሮ በቀጥታ የሚከፈል እንዲሁም አድቫንስን የሚጨምር የዝውውር ሂሳብ ለመክፈል መስማማታቸውን የተገለጸው ቲጃኒ ራይንደርስ በኢታድ የሚያቆየውን የረጅም ጊዜ ኮንትራት ለመፈራረም የተስማማ ሲሆን በቀጣይ ህጋዊ የሆኑ ሰነዶች ለማጠናቀቅ እየሰሩ እንደሆነ ተገልጿል። በተመሳሳይ ማንቸስተር ሲቲዎች ራያን ቸርኪን ለማስፈረም ከተጫዋቹ ጋር በግል ደረጃ ከስምምነት መድረሳቸው ተሰምቷል። ማንቸስተር ሲቲዎች ህጋዊ ፕሮፖዛል በማዘጋጀት ለኦሎምፒክ ሊዮን መላካቸውም ተረጋግጧል ማለት ነው። ራያን ቸርኪ የማንቸስተር ሲቲ የ10 ቁጥር ቦታ ኢላማ እንደነበረ መዘገቡ የሚታወስ ሲሆን ዝውውሩን በአጭር ጊዜ ውስጥ ለማጠናቀቅ እየሰሩ እንደሚገኙም ታውቋል። ሊቨርፑሎች የሚሎስ ከርኬዝን ዝውውር ለማጠናቀቅ መዘጋጀታቸው ተገልጿል። የዝውውሩን ጉዳይ በአጭር ጊዜ እልባት ለመስጠት ሊቨርፑልና ቦርንመዝ ለመጨረሻ ዙር ለመነጋገር ቀጠሮ መያዛቸው ታውቋል። ተጫዋቹ ከሊቨርፑል ጋር በግል ጉዳይ ሙሉ ለሙሉ ከስምምነት መድረሱን ተከትሎ ሁለቱም ክለቦች ዝውውሩን ለማጠናቀቅ እየሰሩ ይገኛሉ። ሚሎስ ከርኬዝ በቦርንመዝ የሚያቆየው ኮንትራት ሊጠናቀቅ 3 ዓመታት የቀሩት ሲሆን ለተጫዋቹ ዝውውር 40 ሚሊዮን ፓውንድ እንደሚጠይቁም ይጠበቃል። ቼልሲዎች መሐመድ ኩዱስን ከዌስትሃም ለማስፈረም እንቅስቃሴ መጀመራቸው ተሰምቷል። ተጫዋቹ 85 ሚሊዮን ፓውንድ የውል ማፍረሻ ያለው ሲሆን ከሐምሌ 1 እስከ 10 ድረስ ተግባራዊ ይሆናል ተብሏል። ቼልሲዎች ተጫዋቹን ከዚህ ባነሰ ዋጋ ለማስፈረም ይደራደራሉም ተብሎ ይጠበቃል። የቶተናሙ የፊት መስመር ተጫዋች ሶን ሂንግሚን ክለቡን ሊለቅ ይችላል ተብሎ ይጠበቃል። የ32 ዓመቱ ደቡብ ኮሪያ ኢንተርናሽናል ወደ ሳውዲ ፕሮ ሊግ ሊያቀና እንደሚችል ዘ ቴሌግራፍ ዘግቧል። ከሳውዲ ክለቦችም ትልቅ ኮንትራት ሊቀርብለት እንደሚችልም ይጠበቃል። ባርሴሎናዎች ጆዋን ጋርሻን ከኤስፓኞል ማስፈረማቸው ተሰምቷል። ግብ ጠባቂው በቀጣይ ዓመት የባርሴሎና ቁጥር 1 ግብ ጠባቂ ይሆናል የተባለ ሲሆን የተጫዋቹን 25 ሚሊዮን ዩሮ የውል ማፍረሻ በቀጣይ ሳምንት ለኤስፓኞል ለመክፈል ከስምምነት ላይ ደርሷል። ግብ ጠባቂው በባርሴሎና የሚያቆየውን የ5 ዓመት ኮንትራት ለመፈራረም መስማማቱም ነው የተገለጸው። ቼልሲዎች የኤሲ ሚላኑን ግብ ጠባቂ ማይክ ሜኛንን ለማስፈረም ሲያደርጉት የነበረውን እንቅስቃሴ ማቆማቸው ታውቋል። ምክንያቱ ደግሞ ሁለቱም ክለቦች በዝውውር ዋጋው ላይ ባለመግባባታቸው እንደሆነ ተገልጿል። ኤሲ ሚላን ለዝውውሩ 30 ሚሊዮን ዩሮ የጠየቀ ሲሆን ቼልሲ ከ10 ሚሊዮን ዩሮ በላይ ለመክፈል ፍላጎት እንደሌላቸው ነው የተገለጸው። ኒውካስል ዩናይትዶች የብራይተኑን አጥቂ ጆዋው ፔድሮን ለማስፈረም እያጤኑ ነው ሲል ሰን ስፖርት ዘግቧል። ብራይተን ቀደም ሲል በተጫዋቹ ላይ የ70 ሚሊዮን ፓውንድ የዝውውር ዋጋ የለጠፈበት ሲሆን ነገር ግን እንደ ዘሰን ዘገባ በ59 ሚሊዮን ፓውንድ ለመሸጥ ፈቃደኛ እንደሚሆኑ ተገልጿል። አሰልጣኝ ኤዲ ሃው የተጫዋቹ ትልቅ አድናቂ መሆናቸው የተገለጸ ሲሆን በ2022 ከዋትፎርድ በ30 ሚሊዮን ፓውንድ ወደ ሴንት ጄምስ ፓርክ ሊያመጡት ተቃርቦ እንደነበረም ይታወሳል። የአርሰናል ኢላማ እንደሆነ የሚነገርለት ሮድሪጎ ስለ ወደፊት ሁኔታው ከሪያል ማድሪድ ጋር መነጋገር እንደሚፈልግ ተሰምቷል። ብራዚላዊ ኢንተርናሽናል በአርሰናል በቼልሲ እና በማንቸስተር ሲቲ የሚፈለግ ሲሆን ሆኖም ግን የመጨረሻ ውሳኔ ላይ ከመድረሱ በፊት ከአዲሱ አሰልጣኝ ዣቢ አሎንሶ ጋር መነጋገር እንደሚፈልግ ተገልጿል። ቪክቶር ኦሲሜን በትልቅ የዝውውር ሂሳብ ወደ ሳውዲ ፕሮ ሊግ ሊዘዋወር እንደሚችል ተገልጿል። ተጫዋቹን አሊላል ሊያስፈርመው እንቅስቃሴ የጀመረ ሲሆን የእንግሊዝ ክለቦችም እንደ ቼልሲ እና ማንቸስተር ዩናይትድ ተጫዋቹን የማስፈረም ፍላጎት እንዳላቸው ተገልጿል። ቪክቶር ኦሲሜን ባለፈው የውድድር ዓመት በቱርክ ጋላታሳራይ ማሳለፉ የሚታወስ ሲሆን 26 ጎሎችንም ማስቆጠር ችሏል። ለዛሬ ያስኩላችሁ የዝውውር መረጃዎች እነዚህን ይመስሉ ነበረ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ መረጃዎች እስከምንገናኝ ሰላማችሁ በያላችሁበት ይብዛ። ባይ ባይ።